እንደውም አሁን እየሰራ ያለው ፕሮጀክት በደንብ ሞር የሚያግዝ ይመስለኛል። አሁን ያሳየን መናገር ከተቻለ አኒሜሽኑም አንድ ትልቅ አኒሜሽን ላይ እየሰራን ነው። እንደ እግዚአብሔር ፍቃድ በቅርቡ ይመረቃል። የኢትዮጵያን አሪፍ ገጽታ የሚያሳይ ነው። ናሽናል ፓርኮችን፣ የኢትዮጵያን ዋይልድ ላይፍ፣ የኢትዮጵያ ብርቅዬ እንስሳዎችን የሚያሳይ 3D አኒሜሽን የሆነ ነው። በሀገር በቀል አርቲስት ኦል ኢትዮጵያን ካስት ነው። ከኔ ጀምሮ ቮይስ አክተሮቹም ዘፋኞችም አሉ። አኒሜተሮቹ የሚገርሙ ናቸው። አሳይተኝ ገረመን። በእኛው ልጆች ነው የተሰራው። ፐርፌክት ነው እንትን አኒሜው በጣም ጽድት ያለ ነው። እና ፕሮዲዩሰሯ ፍሬህይወት ካሳይ ትባላለች። የመጀመሪያው የሀገራችን አኒሜሽን ፊቸር ፊልም ነው። እና በቅርቡ እንደ እግዚአብሔር ፍቃድ ይመረቃል። እና የኢትዮጵያን ግን በጎ ነገር የሚያሳይ ነው። በቃ እንዳልኩ የመልክዓ ምድሩን፣ ተፈጥሮን፣ ቱሪዝም ላይ ሀገራችን ላይ ጥሩ የሚያሳይ ነገር ነውና በቅርቡ እናስመርቃለን። ይሄ በጣም ቢግ ሙቭ ነው ብዬ አስባለሁ። እኛም በትክክል ምክንያቱም አንዳንድ ጊዜ የሆኑ ታለንቶች ዲዘርቭ የሚያደርጉትን ቦታ ሲያገኙ ብዬ አስባለሁ። ያኮ ነው ጸሎት ተሰማ ማለት ኮሱ ነው። ያንተን ቫልዩ የሚያቅሰው ሲያገኝ እግዚአብሔር ይልክልሃል። በዛ ለማስተዋወቅ እንሞክራለን። እኔም በምችለው በተለያዩ ድምጾች እየሞከርኩ ነው ለማስተዋወቅ ሀገራችን። 3 ገጸ ባህሪ ምናምን የምትጫወተው ይቀያየር ከዛ ላይ ራሱ እዛ ላይ ወፍ ነኝ። ይቅርታ እንትኖቹን አልተናገርኩኝ። ካራክተሮቹ ወፉ የእንግሊዛዊ ነው እና የሱ ድምጽ Astalk? How dare you? I am a secretary bird, the finest of all the avians. I am the ninja, the snake assassin. ወፉ ነው ይሄ። ኦኬ። ፖቸር ደግሞ አለ እዛው አኒሜሽኑ ላይ። ፖቸሩ ደግሞ የምዕራብ አፍሪካ ልጆቻችን አክሰንት ነው ያለው። What are you doing? Where are you going? You are just a little kid የሚል ነው። ሶስተኛው ደግሞ የኢትዮጵያ ወፈር ያለ ድምጽ ያላቸው የኢትዮጵያ አባት ናቸው። Hey, welcome to the garden of Eden። የኛው ከአማርኛ አማርኛውን በእንግሊዘኛ እንደምናረገው Welcome to the garden of Eden የሚል ድምጽ ነው ሶስተኛው። በጣም ደስ ይላል። እስኪ ወጣ እንግዲህ በጣም ነው በጉጉት ነው የምንጠብቀው። እኔ ራሴ በጣም ጓጉቻለሁ።